ለኢንቨስትመንት የመኖሪያ ቤት ወይስ የንግድ ሱቅ? መልሱ ለእርሶ ልተውሎትና አሁን ባለው ገበያ የሁለቱንም ትርፍ እንስራው። ለምሳሌ ሱቅ በ3,920,000 ብር ሚኒመም ጠቅላላ ዋጋ ማግኘት ይቻላል። እንደያለበት ሎኬሽን ቢለያይም ከ40 እስከ 60 ሺህ ብር ድረስ ይከራያል። የኪራይ ዋጋ ወደፊት እየጨመረ ቢሄድም በዚህ ሂሳብ እንኳን እንስራው ቢባል በ5 ዓመት ጊዜ ውስጥ የገዛንበትን ዋጋ ሙሉ ለሙሉ ሸፍኖ የተጣራ ገቢ ማስገባት ይጀምራል። በአንጻሩ መሀል ከተማ ላይ አፓርትመንት ከ9 እስከ 20 ሚሊዮን ድረስ ይሸጣል። የኪራይ ዋጋ እንደየሎኬሽኑ አሁንም ልዩነት ቢኖረውም ለምሳሌ ባለ አንድ መኝታ በወር ከ25 እስከ 35 ሺህ ብር ድረስ ይከራያል። ይህም ማለት ሙሉ ለሙሉ የተገዛበትን ብር ለመመለስ ራሱ ከ15 ዓመት በላይ ይፈጅበታል ማለት ነው። ስለዚህ ኢንቨስት ለማድረግ ዝቅ ባለ ዋጋ በአጭር ጊዜ ውስጥ ትርፋማ የሚያደርገው ሱቅ ነው። እነዚህና የመሳሰሉ ቲፖችን ለማግኘት ፎሎ ማድረግ እንዳይረሳ። የንግድ ሱቆችንና የመኖሪያ አፓርትመንቶችን በተለያየ ሎኬሽን ፕሮግረስ እና ያከፋፈል ሂደት ለሽያጭ ይዘን ስለቀረብን እንዲሁም ነፃ የማማከር አገልግሎት ስለምንሰጥ በ0943 030395 ላይ በመደወል እድሉን መጠቀም ይችላሉ። መልካም ጊዜ።